ኦራሃን ተመልሷል። አሰላሙ አለይኩም እንዲናችሁ ውድ ቻናላችን ቤተሰቦች። ኦራሃን ከሁለት ሳምንታት ቆይታ በኋላ በድጋሚ በአየር ላይ ይመለሳል ማለት ነው። በዚህኛው ክፍል በጣም ብዙ አዳዲስ ነገሮችን ይዞ መጥቷል። ኦራሃን እንግዲህ ከዚህ በፊት ደጋግመን እንዳየነው እንደ አባቱ እንደ ኡስማን ወይም ደግሞ እንደነ ኤርትሩል ቤ አይነት ፊልሞችን አይደለም እየተመለከተን ያለ ነው። ይዘቱ በጣም ለየት ያለ ነው። እነ ኡስማንና ኤርትሩል ብዙ ጊዜ እንደምታስታውሱት ጦርነት ላይ ብዙ ጊዜ ያተኩራሉ፣ ወይም ጀግንነት ላይ እንደዚህ ነገሮች ላይ በጣም በስፋት ያተኩራል ፊልሙ። ኦራሃን ደግሞ በአንጻሩ የፍቅር ይዘት ያለው እንዲሁም ደግሞ ነገሮቹን በዲፕሎማሲ መንገድ ለመፍታት የሚሞክር አይነት ንጉስ ነው። ይዘቱም ትንሽ ለየት ያለ ነው። በተለይ ደግሞ አሁን በሚስቶቹ እየተፈተነ ያለበት መንገድና እኛን ለማሳየት እየሞከሩ ያሉት ነገሮች ብዙ ጊዜ የኡስማንና የኤርትሩል ላይ ያልተመለከትናቸው ነገሮች ናቸው። በተወሰነ መልኩ ኡስማን ላይ ተነዋል፣ ነገር ግን ረጅም የአየር ሰዓት አልሰጡትም። አሁን ላይ ግን የአስፖርቻና የመጀመሪያ ሚስቱ የኑልፌር ጉዳይ በጣም በሰፊው እንግዲህ ረጅም ሰዓት እየወሰደ ያለበት ሁኔታ ነው እያየን ያለ ነው ማለት ነው። ስለዚህ በአዲሱ ክፍል እንግዲህ ድጋሚ ኑልፌር ከልጆቿ ጋር በነበረው እንግዲህ ታስታውሳላችሁ አስፖርቻ ልጆቿ አስመልጠዋት ነበረ። በዛ የተነሳ እንግዲህ ልጆቿ ጋር መቃቃር ውስጥ ገብታለች። ያው ይቀጣሉም ተብሎ ነበረ። ስለዚህ በዚህ የተነሳ እንግዲህ አለመግባባታቸው እየቀጠለ ነው ያለው። ከዚህም በተጨማሪ እንግዲህ በጣም የሚገርም ነገር እዚህኛው ፓርት ላይ የምናየው ነገር ምንድነው? አስፖርቻ ኑልፌርን ኦርሃንን ማንም እንዲጋራት እንደማትፈልግ ነግረዋለች ለኦርሃን ማለት ነው። ኦርሃንም ትለምደዋለች ችግር የለውም ብሏታል። ነገር ግን አስፖርቻ የመለሰችለት መልስ በጣም የሚገርም ነበረ። እኔስ እንዴት ነው የምለምደው አንተን ከሷ ጋር መጋራቱን ብለዋለች ማለት ነው። ስለዚህ በይፋ እንግዲህ እሷን መውደዷን እንዳመነች የሚያሳይ ነገር ነው ማለት ነው። ስለዚህ በዚህኛው ክፍል እንግዲህ ብዙ አዳዲስ ነገሮች እንዳልኳችሁ እናያለን። በጣም ትልቁና እንግዲህ የሚጠበቀው ጉዳይ ኑልፌር እህት የሆነችው እንግዲህ ዳፍኔ ወደ ኮንስታንቲኖፖል ተጉዛ ነበረ። የሄደችበትም ዋነኛው ምክንያት በተወሰነ መልኩ ያለፈው ክፍል ላይ ለማሳየት ሞክረው ነበረ። አንድን እናትና ልጇን ይዛቸው ለመሄድ ስትሞክር ነበር የሚያሳየው። ስለዚህ አዲሱ ክፍል ላይ እንግዲህ ይሄ ልጅ እና እናትየዋ እንግዲህ የማን እንደሆኑ እናያለን ማለት ነው። ምክንያቱም ይዛቸው ትመጣለች እሷ ማለት ነው። ይዛች ከመጣቸው በኋላ እንግዲህ ካስታወሳችሁ ባለፈው ክፍል ላይ ፋጡማ ፍላቪየስን ወይም ኤቭሮኖስን በአዲሱ ስሙ ማለት ነው ጠይቀው ነበረ። ከዚህ በፊት የነበረው ህይወትህ እንዴት ነበረ ብላ ጠይቀው ነበረ። እሱም ከዚህ በፊት የነበረው ነገር ልክ እንደሞተ ሰው ቁጠሪው፣ በቃ ያለፈ ነገር ነው፣ ምንም ለውጥ አያመጣም ብሏት ነበረ። ይሄ ነገር እንግዲህ አዲሱ ክፍል ላይ ፍንጭ ለመስጠትም ስለፈለጉም ጭምር ይመስለኛል። በዚህኛው ክፍል እንግዲህ ያቺ እናትና ልጁ የፍላቪየስ እንደሆኑ ነው እንግዲህ የተለያዩ ነገሮች የሚጠቁሙት ማለት ነው። ስለዚህ የፋጡማና የፍላቪየስ ፍቅር እንግዲህ አዲስ ነገር በመሃላቸው የሚፈጠር ይመስላል። ምክንያቱም ዳፍኔ እንግዲህ እንደ መጨረሻ ባካፕ ፕላን አስባ ነው ይህንን ነገር ይዛ የመጣቸው ኮንስታንቲኖፖል ድረስ ከተጎዳች በኋላ ተጉዛ ማለት ነው። ስለዚህ በፍላቪየስና በፋጡማ መካከል እንዲሁም በልጁ እናትና በልጁ መካከል ምን አይነት ነገሮች ሊፈጠሩ እንደሚችሉ እንግዲህ ትንሽ ወሰብሰብ ያለ ይመስላል። እሱን እንግዲህ የምናይበት ይሆናል ማለት ነው። ሌላው ነገር ደግሞ የኦራሃን ተቀናቃኞች የሆኑት እነ ይት እንግዲህ የተለያዩ እቅዶችን ለማቀድ እየሞከሩ ነው ያሉት። ኦራሃንን በተለያየ መንገድ ለመጉዳት ነው እንግዲህ እየሞከሩ ያሉት። በዚህም እንግዲህ ምንድነው የሚያደርጉት? የተለያዩ ግዛቶቹን ከሱ ለመንጠቅና ለማዳከም ለዚህም ሲባል ከተለያዩ ሰዎች ጋር ሲቧደኑ ተመልክተናል። ከኮንስታንቲኖፖል ካሉ ገዢዎችም ሳይቀር እንግዲህ ከቢዛንቲኖች ጋርም ሳይቀር እየተቧደኑ ኦርሃንን አቅሙን ለማዳከም እየሞከሩ ነው ያሉት። ሁሉም እንግዲህ የኡጉዝ ቤተሰቦች ናቸው። ማለትም በጣም ብዙ ጎሳዎች ነው ያሏቸው ቱርኮች ማለት ነው። ከነዛ ጎሳዎች ውስጥ አንዱ የካይ ጎሳ ነው። ሁሉም ግን ዘራቸው ሲመዘዝ ወደ ኡጉዝ ነው የሚሄደው ወደ ላይ ማለት ነው። ስለዚህ እንግዲህ ጸቡ ጉዳይ ዋነኛው ምንድነው? ካዮች ለብቻቸው ተነጥለው እኛ የቱርኮች አስተዳዳሪ ነን ብለው የሚያስቡበት ምንም ምክንያት የላቸውም። ሁላችንም የዛ ጎሳ አባል ነን ወይም ደግሞ የተለያዩ ብሔሮች ልክ የአንድ ሀገር ሰዎች አድርጋችሁ ቁጠሯቸውና እኛም የመምራቱ መብት አለን ነው ጥያቄያቸው ማለት ነው። ስለዚህ በዚህ የተነሳ የካዮችን አስተዳዳሪነት ያልተቀበሉትም ለዚህ ነው። ምክንያቱም ሁሉም እኔም ይገባኛል፣ ለምንድነው በሱ የምመራው? እኔን ወክሎ ለምን እሱ ይመራኛል? እኔም የስልጣኑ ባለቤት መሆን አለብኝ የሚል ነው። በዚህም የተነሳ እንግዲህ ጥያቄያቸው የሚያበቃ አይመስልም። ምክንያቱም ተገዢ መሆን አይፈልጉም ሁሉም እንደምናየው ከሆነ ማለት ነው። ስለዚህ ትግላቸው እንግዲህ መጨረሻ ላይ ማን እንደሚቀር አናውቅም፣ ግን መጨረሻ ላይ እስከሚቀሩበት ጊዜ ሰዓት ድረስ እንደሚታገሉ ነው እንግዲህ የምናየው ማለት ነው። ከዚህ በተጨማሪ የዱርሱንና በሀሊሜ በኩል የተፈጠረው ጉዳይ ነው። ሀሊሜ እሱን ለማስለቀቅ ያው ቤተ መንግስታቸው ድረስ ሂደው ወይም በጊዜያዊነት እልፍኝ ውስጥ አስረውት ነበረ እሱን ፍርድ እስከሚሰጡ ድረስ። ከዛ አስመልጠው ነበር። ነገር ግን ከዛ በኋላ ከወጡ በኋላ ሁለቱም እንደተያዙ እንግዲህ ቀጣዩ ክፍል ላይ የምናይ ይሆናል ማለት ነው። ሁለቱም ከተያዙ በኋላ አስቸጋሪ አይነት ነገሮች ውስጥ እንደገቡና ያው ዱርሱንን ለመግደል እንደሚሞክሩ እናያለን ማለት ነው። እንግዲህ ምን እንደሚመስል ከዛ በኋላ ያለው ነገር እንመለከታለን። ግን ዱርሱን ላይ እንደዚህ አይነት ጥቃት ለማድረግ ይሞክራሉ ማለት ነው።
ስለዚህ በተደጋጋሚ እንግዲህ የካፕሎችን ህይወት ነው ለማሳየት እየሞከሩ ያሉት ኦራሃን ላይ። በአየር ሰዓቱ ላይ በጣም ረጅሙን ጊዜ ኦራሃን ሲወስድ አንመለከትም፣ ወይም ኦራሃን ከወሰደም ከአስፖርቻ ጋር ሆኖ እንጂ ብቻውን የአገዛዙን ስርዓቱን ወይም ደግሞ ንጉሱ ያስተዳደርና እንትኑን አንመለከትም ብዙ ጊዜ። ከዛ በተረፈ የአየር ሰዓቱ ላይ ደግሞ ጥንድ ጥንድ ነው የምናያቸው። ለምሳሌ ፋጡማና ፍላቬስን ከዛ ባይነ ድርሱንም መውሰድ እንችላለን። ከዛ የአላዲንን እንዲሁም ከሚስቱ ጋር ያለውን ነገር ማየት እንችላለን። ኢቭን ከጠላቶቹ እንኳን ብንሄድ የዳፍኒን እና ከዛ በኋላ ደግሞ የአንድሮኒኮስን የእነሱንም ማየት እንችላለን ማለት ነው። ስለዚህ ፊልሙን በተለያየ መንገድ እንግዲህ የፍቅር ይዘት ወይም ደግሞ የእንደዚህ አይነት የድራማዊ ይዘት ቱርኮች በብዛት በዓለማችን የሚታወቁት እንደዚህ አይነት ድራማዎችን ወይም እንደዚህ አይነት ፊልሞችን በማሳየት ነው። ስለዚህ ያንኑ ነገር ለመድገም እየሞከሩ ነው ያሉት ማለት ነው። ነገር ግን ኦራሃን በብዛት እንግዲህ በጣም ብዙ ታሪኮች ያሉትና ለቱርኮች ስርወ መንግስት በጣም ብዙ ነገሮችን የጠነሰሰ ሰው እንደሆነ ነው በታሪክ የሚወሳው። ስለዚህ በጣም ብዙ ነገሮችን በሱ ታሪኮች ላይ መስራት ይቻላል፣ ምክንያቱም ብዙ አስተዋጽኦችን አድርጓል። ነገር ግን ለምን በትንሽዬ ታሪክ በጣም ረጅም ኤፒሶድ እንዲሄድ እያደረጉት እንደሆነ አልገባኝም። ምክንያቱም ሰውየው የታሪክ ችግር ያለበት አይነት ሰው አይደለም። እንዲሁም ረጅም ጊዜ ገዝተዋል ከሚባሉት የቱርክ ነገስታቶች ወይም ደግሞ እንግዲህ በእነሱ አገዛዝ ሱልጣኖች እንደ ንጉስ የሚቆጠሩት ማለት ነው። ከነሱ ውስጥ እንግዲህ ረጅሙን ጊዜ ገዝቷል የሚባል ሰው ነው። ለኢንስሪዎች ስርዓት እንግዲህ ትልቁን መሰረት የጣለ የሚባል ሰው ነው። እንዲሁም ደግሞ ለጋላቢዎች ወይም ደግሞ የመህመድ ላይ እንግዲህ መህመድ አዲሱ ፊልምን የምትመለከቱት ከሆነ እዛ ላይ ያሉትን ፈረሰኞችን እንግዲህ የእነሱ ስርዓት እንዲቋቋም ያደረገ ሰው ነው። እንዲሁም በተወሰነ መልኩ ፍላቬስ የእነሱ መሪ እንዲሆን የተናገረበትና ፍላቬስን የእነሱ መሪ አድርጎ እንዲመሰረት ያደረገበት መንገድ የዛኛውን ታሪክን ለማሳየትም ስለፈለጉ ነው። በዛ ላይ ደግሞ ቡርሳን ወይም ደግሞ ትልቋን እንግዲህ የኦስማንም ሆነ የነ ኤርትሩል ህልም የነበረችዋን ከተማን የከፈተ ሰው ነው። ከዛ በኋላም ረጅም ዓመት በዲፕሎማሲ አስተዳደር የቢዛንታይኖችን መሬት ድል ያደረገ ሰው ነው። ለመጀመሪያ ጊዜ በሉት በቃ ካዮች ስልጣን ከያዙ በኋላ በሰፊው የቢዛንታይኖቹን መሬት ድል ያደረገ ሰው ነው። በጣም ብዙ ነገሮችን ያደረገ ሰው ነው። ነገር ግን ብዙም የታሪክ ፍሰቱ ላይ እነዚህ ነገሮች እያስገቧቸው አይደለም። ማስገባታቸው አይቀርም ብዬ አስባለሁ ወደፊት። ነገር ግን ረጅም እንግዲህ አሁን ወደ 20 ምናምን ክፍል ሄዷል። ወደ 20 ምናምን ክፍሉ ላይ ግን በጣም ጥቂት ነገሮችን ነው በጣም እየተነተኗቸው ወይም ደግሞ እያሰፏቸው ያሉት ማለት ነው። ምናልባትም እንግዲህ ወደፊት የኦርሃንን ጀብደኝነትና ያደረጋቸውን ነገሮች ያሳዩናል ብዬ አስባለሁ። ከልጆቹ ጋርም የነበረው ነገር ብዙ ታሪኮችን ይወጣል። ጦርነቶቹን በጣም ትላልቅ ናቸው። ስለዚህ ከኦርሃን ብዙ ነገር እንጠብቃለን ብዬ አስባለሁ። በቀላሉ በቶሎ የሚያልቅ አይነት ፊልም አይመስለኝም። እንደነ ኡስማን እንግዲህ ረጅም ጊዜ የሚቀጥል ነው የሚሆነው፣ ምናልባት የፕሮዳክሽን እና የማስታወቂያ አይነት ጉዳዮች መንገድ ላይ ካልገጠመው ማለት ነው። ስለዚህ በቀጣዩ ሳምንትም እንግዲህ አዳዲስ ነገሮችን በደንብ የምናስተውልበት ክፍል ይሆናል ይሄኛው ማለት ነው። ሐሙስ ላይ የሚለቀቀው በተለያዩ ምክንያቶች አንዳንድ ለእናንተ መናገር የምፈልገውም እንግዲህ በተለያዩ ምክንያቶች ቱርኮች በራሳቸው ሚዲያ ላይ ነው መጀመሪያ ፊልሙን የሚለቁት። ስለዚህ በተለያየ ምክንያት ኳስ የሚያሳይ ከሆነ ኤቲቪ እንግዲህ የእነሱ ቻናላቸው ማለት ነው ፊልሙን አያሳዩትም፣ ወደ ኳሱ ያስቀድማሉ ማለት ነው። እንደዛ ከሆነ ፊልሙ አይለቀቅም፣ ይራዘማል ማለት ነው። ወይም ደግሞ የሆነ ችግር ከተፈጠረም ልክ እንደዛ ያራዝሙታል። ስለዚህ እነሱ ካልሰሩት ደግሞ እኛ ምንም ማድረግ አንችልም፣ የእነሱን መስራት እንጠብቃለን። ስለዚህ ለዛ ነው እኛ ፊልሙን ትተነው ሳይሆን እነሱ ስለማይለቁት ነው ፊልሙን እየሰራንላቸው ያልሆነው ማለት ነው። ስለዚህ የዛሬው ሳምንት ቆይታችን ይሄን ይመስላል። እንግዲህ የሐሙሱን ኦርሃን ተጋበዙልን። አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። መልካም ቀን ይሁንላችሁ።